ወንድሞችና እህቶች ዛሬ ማለዳ ለነፍሳችሁ ድነት ክርስቶስ ያስፈልጋችኋል። የሰው ዘር ያለ ክርስቶስ አይድንም። በክቡር የእግዚአብሔር አምሳል የተፈጠራችሁ ዘላለም ልትኖሩ ነው። ክርስቶስ ኢየሱስ የዘላለም ሕይወት ነው። አልመሲህ ኢሳ መድኃኔ ዓለም የሰው ዘር ሁሉ አዳኝ ነው። የሰው ዘር ያለ ክርስቶስ አይድንም። ሁላችንም ከአዳም የወረስነው የውርስ ኃጢአት አለ። ይህ ኃጢአት ይቅርታ የሚያገኘው በኢየሱስ እናምን ነው። የሰው ዘር ያለ ክርስቶስ አይድንም። ወዳጆቼ ያለ ክርስቶስ የኃጢአት ይቅርታ የለም። ዛሬ ማለዳ ወደዚህ ምሕረት ተጠጉ። የእግዚአብሔር የምሕረት እጆች እንደተዘረጉ ናቸው። ወዳጆቼ እኔና እናንተ ኑ ወደ እኔ እያለ እግዚአብሔር ወደ ሕይወት ይጋብዘናል። የእግዚአብሔር የምሕረት እጆች ለእኛ ተዘርግተዋል። አንድ ቀን እነዚህ የእግዚአብሔር እጆች ይታጠፋሉ። ወዳጆቼ የእግዚአብሔር ምሕረት የሚያከትምበት ጊዜ አለ። ምንም እንኳ ዛሬ የእግዚአብሔር ምሕረት ዘላለማዊ ቢሆንም አንድ ቀን ግን የእግዚአብሔር የምሕረት እጆች ይታጠፋሉ። ሰው ወደ ክርስቶስ ካልመጣ ሰው ሊድን አይችልም። ወዳጆቼ በክቡር የእግዚአብሔር አምሳል የተፈጠራችሁ ዘላለም ልትኖሩ ነው። ክርስቶስ ኢየሱስ የዘላለም ሕይወት ነው። እናንተ ክቡር ፍጥረቶች ናችሁ። ለዘላለም ልትኖሩ የተፈጠራችሁ ናችሁ። ግን ኢየሱስ ያስፈልጋችኋል። ምክንያቱም ከአዳም የወረስነው የውርስ ኃጢአት በኢየሱስ እስካልሆንን ድረስ ይቅርታ አያገኝም። ሰው የእግዚአብሔር ምሕረት የሚለማመደው ወደ ክርስቶስ ሲመጣ ብቻ ነው። ክርስቶስ ስታምኑ የቀዳሚው ከአዳም የወረሳችሁት ኃጢአት ስርየት ያገኛል። ያኔ በውሎ ብንሳሳት እንኳ የእግዚአብሔር ምሕረት እንጠይቃለን። የእግዚአብሔር ምሕረት እንለማመዳለን። እግዚአብሔር ይቅር ይለናል፣ እንደ ልጅ ያደርግላችኋል። ነገር ግን ልጅ ልትሆኑ የምትችሉት የእግዚአብሔር ልጅ የምትሆኑት በኢየሱስ ስታምኑ ነው። ማንም በኢየሱስ ቢሆን አዲስ ፍጥረት ነው። አሮጌ ነገር ያልፋል። ወዳጆቼ አሮጌ ነገር ምንድን ነው? ከአዳም የወረስነው የውርስ ኃጢአት ያ አሮጌ ሥርዓት ይባላል። ከዚህ ከአሮጌው ሥርዓት ዳኑ። ክርስቶስ ኢየሱስ የዘላለም ሕይወት ነው። ኢየሱስ ይወዳችኋል፣ ያድናችኋል። የመዳን ቀን ዛሬ ነው። ወዳጆቼ ዛሬ ማለዳ ሳለ ጊዜ ሳለ ወደ እግዚአብሔር በክርስቶስ ኢየሱስ ተጠጉ። ክርስቶስ ሰው ከእግዚአብሔር የሚታረቅበት ብቸኛ የእርቅ መንገድ ነው። ክርስቶስ ኢየሱስ ብቸኛ የሕይወት ጎዳና ነው። ወዳጆቼ ሁላችንም ዛሬ የውሎ ኃጢአት ብቻ ሳይሆን ከአዳም የወረስነው የውርስ ኃጢአት አለብን። ይሄ ከአዳም የወረስነው የውርስ ኃጢአት ይቅርታ የሚያገኘው በኢየሱስ እናምን ነው። ክርስቶስ ኢየሱስ ለዘላለም ሕይወት ነው። ወዳጆቼ ክርስቶስ ይወዳችኋል፣ ያድናችኋል። የመዳን ቀን ዛሬ ነው። መዳን በሌላ በማንም የለም። ከሰማይ በታች ከምድር በላይ የሰው ዘር ሁሉ ሊድንበት የተላከ ብቸኛ መድኃኒት ጌታ ክርስቶስ ነው። እመኑኝ፣ ያለ ክርስቶስ ደህንነት የለም። ያለ ክርስቶስ የኀጢአት ይቅርታ የለም። ዛሬ ጠዋት ለነፍሳችሁ ድነት ክርስቶስ ያስፈልጋችኋል። ወዳጆቼ ሁላችንም ከአዳም የወረስነው የውርስ ኃጢአት አለ። ይህ ኃጢአት ይቅርታ የሚያገኘው በኢየሱስ ስታምኑ ነው። ያለ ክርስቶስ የኃጢአት ይቅርታ የለም። ወዳጆቼ የእግዚአብሔር የምሕረት እጆች ዛሬም እንደተዘረጉ ናቸው። እኔና እናንተን ይጠብቃሉ። አንድ ቀን የእግዚአብሔር የምሕረት እጅ ይታጠፋል። ያኔ እግዚአብሔር ብትጠሩት አይሰማችሁም። ውድ ሰዓታችሁ አሁን ነው። ውድ ማለዳችሁ ዛሬ ነው። በክርስቶስ ኢየሱስ ከእግዚአብሔር ጋር ታረቁ። ይህንን የሕይወት ማዛ የሆነውን የሕይወት ራስ የሆነውን ክርስቶስን ይዛችሁ ወደ ቤት ተመለሱ። ክርስቶስ ለኑሮአችሁ መልካም ማዛ ይሆንላችኋል። አልመሲህ ኢሳ መድኃኔ ዓለም የሰው ዘር ሁሉ አዳኝ ነው። ክርስቶስ የዘላለም ሕይወት ነው። ያለ ኢየሱስ ሕይወት የለም። እመኑኝ፣ ክርስቶስ ብቸኛ የሕይወት ጎዳና ነው። ክርስቶስ የዘላለም ሕይወት ነው። ኢየሱስ ይወዳችኋል፣ ያድናችኋል። የመዳን ቀን ዛሬ ነው። እናንተ ግን ዘግይታችኋል።
የተከበራችሁ ወዳጆች ዛሬ ማለዳ ለነፍሳችሁ ድነት ኢየሱስ ያስፈልጋችኋል። ክርስቶስ ኢየሱስ ብቸኛ የሕይወት ጎዳና ነው። ወዳጆቼ ክርስቶስ የዘላለም ሕይወት ነው። አልመሲህ ኢሳ መድኃኔ ዓለም የሰው ዘር ሁሉ አዳኝ ነው። የሰው ዘር ያለ ክርስቶስ አይድንም። እመኑኝ፣ ክርስቶስ ኢየሱስ ብቸኛ የሕይወት ጎዳና ነው። ክርስቶስ የዘላለም ሕይወት ነው። በዚህ በእንግድነት ምድር እያላችሁ በክርስቶስ ኢየሱስ ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። ይህ የሰላም ወንጌል ተቀበሉ። እኛ የዳንበት ሕይወት እናካፍላችኋለን። መድኃኒት መናገር የሚችለው የዳነበት ነው። እኛ በክርስቶስ ድነናል። መድኃኒት ተካፈሉ። ክርስቶስ የሕይወት አዳኝ ነው። ክርስቶስ የዘላለም ሕይወት ነው። እመኑኝ፣ ክርስቶስ ብቸኛ የሕይወት ጎዳና ነው። ክርስቶስ የዘላለም ሕይወት ነው። የሰው ዘር ያለ ክርስቶስ አይድንም። ይሄ ክቡር ማለዳችሁ ከእግዚአብሔር የምትታረቁበት ማለዳ ይሁን። ወዳጆቼ የተዘረጉ የእግዚአብሔር የምሕረት እጆች አንድ ቀን ይታጠፋሉ። ወዳጆቼ የእግዚአብሔር የምሕረት እጅ ሳይታጠፍ በክርስቶስ ኢየሱስ ወደ እግዚአብሔር ወደ ምሕረቱ ተጠጉ። ክርስቶስ እግዚአብሔር ሰው የሚምርበት ብቸኛ የምሕረት መንገድ ነው። ወዳጆቼ የኃጢአት ይቅርታ ያለው በኢየሱስ ነው። ዛሬ የውሎ ኃጢአት አይደለም። ከአዳም የወረስነው የውርስ ኃጢአት ይቅርታ እስካላገኘ ድረስ የውሎ ኃጢአታችንን ይቅርታ ያገኛል። ወዳጆቼ ሰው በኢየሱስ ሲያምን የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ የሆነ ሁሉ ርስት አለው። ልጅ አባት የወለደው ልጁ ከቤት እንደማያስወጣ እናንተም ኢየሱስ ስታምኑ እግዚአብሔር ወደ ውጭ አይጥላችሁም። ያኔ የእግዚአብሔር የምሕረት እጅ ትለማመዳላችሁ። ክርስቶስ ኢየሱስ የዘላለም ሕይወት ነው።